የኪኖዋ እንጀራ ጥሩ ነው ስላላችሁኝ ሞክሬዋለሁ። እኔ የተጠቀምኩት አሰራር በጣም ቀላል ነው። 500 ግራም ጤፍ ከዛ ደግሞ 200 ግራም ኪኖዋ ቀላቅዬ ነው የሰራሁት። በቅድሚያ ያስቀመጥኩት እርሾ ስለነበረኝ እሱን ተጠቀምኩት። ከዛ ደግሞ ጤፉንና ኪኖዋውን ላዩ ላይ አረኩበት። በመቀጠል ለብ ያለ ውሃ አረኩና ሁለቱንም አቦካሁት። አብኩቼ ስጨርስ ይህንን ይመስላል። ስለዚህ ይህንን ከደንኩትና ለ24 ሰዓት አስቀመጥኩት። ከ24 ሰዓት በኋላ እንደዚህ ቦክቶና አቅሮ ጠበቀኝ። አንዳንድ ሰዎች ውሃው እንደዚሁ እንዳለ ቀላቅለው ያቦኩታል። እኔ ግን ያቀረረውን ደፋውትና ላዩ ላይ አብሲት ጨመርኩበት። አብሲቱን ለመስራት በጣም ቀላል ነው። አንድ ማንኪያ ያህል ሊጥ ከወሰድኩ በኋላ የፈላ ውሃ ውስጥ አንተከተኩ። አብሲቱን ከጨመርኩ በኋላ ለ1 ለ2 ሰዓት አስቀመጥኩት። ከዛ ለመጋገር ዝግጁ ሆነና ጋገርኩት። የመጀመሪያው እንጀራ እንደዚህ ሆነ ወጥቷል። ያው ጥሩ ነው፣ አይን አለው። ግን ከዚህ በፊት የተሻለ እንጀራ ጋግሬ አውቃለሁ። ስቀምሰው ደግሞ ጣዕሙ ጥሩ ነው። ከገብስ እንጀራ አንጻር ትንሽ ቴክስቸሩ ቀለል ያለ ነው። ብዙ ሰዎች ደግሞ እንደነገሩኝ ከሆነ ኪኖዋ በጣም ለጤና አሪፍ ስለሆነ ጊዜ ካላችሁ ሞክሩት። ከዛ ባለፈ ብዙ ሰዎች ጤናማ ነው ብሏል። ኪኖዋ ብዙ ንጥረ ነገሮች ስላሉት ለጤናማ አሪፍ ነው ብሏል። ስለዚህ ከተቻላችሁ ሞክሩት።